ከሳስቻለሁ። ስለዚህ ተፈጥሯዊ ሰውነታችንን ተጋፍቶን ከሳሾች፣ ወቃሾች፣ ጸራፊዎች፣ ተሳዳቢዎች እንድንሆን አደረገን እንጂ ወደ ራሳችን እንድንመለስ እድል አልሰጠንም። ስክን ብለን አንድ ጊዜ ራሳችን ሄዚኪያ ጸጥ ብሎ ራስን ማዳመጥ፣ ውስጥን መስማት፣ ለአይምሮ ጸጥታን መስጠት። ሲም እግዚኦ አቃቤ ለአፉዬ፣ ለአንደበቴን ጠባቂ ስጠት፣ አይምሮዬን ጋርድልኝ፣ ጠብቅልኝ። እንዲሁም ደግሞ ልቤን ጸጥ አድርግልኝ፣ ራሴን እንዳዳምጥ። እስቲ ራሳችሁን ብታዳምጡበት ጊዜ ፈልጉ። ጊዜ አይሰጣችሁም። በየሰከንዱ ያለው የሶሻል ሚዲያ ስሙ መጥራት ስላልፈለጉ ጊዜ አይሰጣችሁም። ሰዓት የላችሁም። የቤተሰብ ጊዜን ተሻምቷል። ስርዓት አምልኮቱን አበላሽቶብናል። የኦርቶዶክሱ ዓለም የስርዓት አምልኮ ደግሞ የግድ ቤተ መቅደስ ውስጥ ነው የሚፈጸመው እንጂ በሶሻል ሚዲያ በዚህ በማህበራዊ ሚዲያ ውስጥ አይደለም የሚሆነው። ስጋውን ደሙን መቀበል ግድ ይላል። እሱ ደግሞ ምሳሌ አይደለም፣ አማናዊ ነው። ጸጥ ብለን ስጋውን ደሙን በምድር ላይ ያሉ ካህናት፣ በምድር ላይ ያሉ መላእክት ሆነው እስኪያገለግሉ ድረስ እኛ ደግሞ የዝማሬው ተካፋዮች እንድንሆን፣ መላእክት የሚዘምሩት ተካፋዮች እንድንሆን፣ ስጋውን ደሙን የምንቀበልበት ጊዜ የለንም። ሰዓት እንኳን አልሰጠነውም። ቤተ መቅደሳችን ውስጥ ቤተ ክርስቲያናችን ውስጥ ነው የገባው። በየኪሳችን አለ። በየደቂቃው ስርዓተ ቅዳሴውን ከምናደምጥና ነፍሳችንን ወደ እግዚአብሔር ከምናደርስ ይልቅ ሁልጊዜ ያለው አሁን በምድር ላይ ያለው ራሳችንን ተረክቦናል፣ ይዞናል። መንቃት አለብን። ከመንፈሳዊ ድንዛዜ መውጣት አለብን። የእግዚአብሔር ቅዱስ ዮሐንስ ቅዱስ ኤፍሬም ሲናገር በዚሁ ልጨርስ። ሞት ባታለብስ ባነው ሞት ባልተጠበቀ ሰዓት ይመጣልና ወደ እግዚአብሔር መመለስን አታዘግይ ይላል። ከኔ ጋር ናችሁ? መቼ እንደሚመጣ አናውቅም። በትዕቢትም ሆነ ይህንን ዓለም መግዛት አንችልም። አይ ጊዜው ገና ነው ብለን ጊዜያችንን መለካት አንችልም። ስለዚህ ሞት ባልታሰበበት ባልተጠበቀበት ሰዓት ይመጣልና ወደ እግዚአብሔር መመለስን አታዘግይ፣ አታሳልፍ። መቼ እንደሚመጣ ራሱ አምላካችን ኢየሱስ ክርስቶስ የነገረ ነው። መቼ እንደሚመጣ አታውቅም። ቅዱስ ኤፍሬም መልሶ ዛሬን የንስሐ ቀን አድርጋት፣ ምክንያቱም ነገ በአንተ እጅ አይደለችምና ይለናል። ከኔ ጋር ናችሁ? በእኛ እጅ አይደለችም። ነገ ለራሱ ይጨነቃል። ስለዚህ ዛሬ ነው የኛ ሰዓት ያለን፣ አሁን ጊዜ ነው። ወደ እግዚአብሔር መቅረብ አለብን። የጊዜ ውድቀት ራሱ ሚስጥሩ ያለው በሚስጥር የገለጸበት ቅዱስ ኤፍሬም እይታውን እናያለን። ጊዜ ዘላቂ ህይወትን የምናይበት ራሱን የቻለ መዘወሪያ ወቅት ነው። የምናይበት ህይወታችንን እንደ ጠል አጭር ስለሆነች ጠልናት አጭር ስለሆነች መቼ እንደምንሄድ አናውቅም። ስለዚህ ህይወታችን እንደ ጠዋት ጠል ነው የምትታየው። ጠል ነገር ትታያለች። ፀሐይ ስትወጣ ወዲያውኑ ጠሉ ይጠፋል። ህይወታችን እንዲህ ናት። ወደ እግዚአብሔር እንድንቀርብበት መሆን ማሰብ አለብን። ታዲያ ለምን በነገ ተስፋ ሁልጊዜ እየታለለን እንኖራለን? ተስፋ ማድረግ መልካም ነው። ለንስሐ ግን ዛሬ ነው ጊዜው። ዛሬው ነው መውሰድ ያለብን። አሁንም ኤፍሬም ሶርያዊ ሲናገር ምን ይላል? ሞት እንደ ሌባ ባልታሰበ ሰዓት ይመጣልና ሁልጊዜ ነገ ንስሐ እገባለሁ የሚለውን ነገር ተው፣ ዛሬውኑ ወደ ንስሐ ቅረብ እያለ ነው የሚነግረን። በህይወት እንድንኖር ስለፈለገ ይህንን ያስቀምጥልናል። በመጨረሻው እንግዲህ የምናየው በአራተኛው ክፍለ ዘመን ከተነሱት አባቶች በተለይም ቅዱስ የካፖዶክያን አባት ቅዱስ ባስናገር ነፍስ ከምድራዊ ነገሮች ሰንሰለት ስትፈታ ወደ እግዚአብሔር ውበትና ከፍታ መውጣት ትጀምራለች ነው የሚለው። ከኔ ጋር ናቸው? ነፍሳችን በንስሐው ብታየት ስትጀምር በስጋችን የወደቅንበት ሁሉ አልቆ እግዚአብሔርን ወደ ማወቅ እሱን ወደ መምሰል ስንሄድ ነፍስ ውበት ታገኛለች። ተጨባደደች ነው። በሱ ቁስል ተፈወስን ነው የተባለው። ቅዱስ ነቢዩ ኢሳያስ የሚለው በሱ ቁስል ተፈወስን ነው። ወደዛ እንቀርባለን። አሁንም ባስልዮስ ሲናገር አንዲት ታላቅ ወፍ ይላል። አንዲት ታላቅ ወፍ በወፍራም ገመድ ብታስረው ወይም በስስ ፈትልም ብታስረው
ሁለቱም ያሰርክባቸው ነገሮች መብረር እንዳትችል ሊያደርጋት ይችላል ነው ወፊቷን። የሰው ነፍስም እንዲሁ ናት። በትልቅ ሀብት ወይም በጭንቀት ውስጥ የዓለም ምኞቶች ውስጥ የተያዘች ነፍስ ወደ ሰማያዊው አምላኳ በነፃነት ማድረግ እንዳትችል ያረጋታል። ወፊቷን በስስ ነገርም ማሰርን በገመድም ማሰር መብረር እንደማትችል ሁሉ በጭንቀት ውስጥ እግዚአብሔርን በሚያሳጣ ትዕቢት ውስጥ መኖር ስንጀምር የኛም ህይወት ልክ ወፊቷን ነው የሚመስለው። እዚህ እግዚአብሔር ይሰውራል። መጋቢነትን ይዘን የምንሄድበት ነገሮችን ማየት ያለብን። በመጨረሻው የምናየው ይሄንን ነው። ባስልዮስ ሲናገር ምን ይላል? ብቸኛ ሆነ ብትኖር የካህን እግር ማን ታጥባለህ? ድሃው እንዴትን ትረዳለህ? ትህትናህንና ትዕግስትን በማን ትገልጻለህ? ውስጥ እና የምትገልጽ መሆን አለበት። ሰዎች ነን፣ በሰውነታችን ክቡራን ነን። እሱን ማሰብ የምንችልበት ነው። በመጨረሻ ሰዓት ላይ አሁንም በጸሎት እንደጀመርናት ይህንኑ የትምህርታችን በጸሎት የተወሰኑ ነገሮችን አነሳለሁ። ቅዱስ ኤፍሬም የጸለየውን ጸሎት ጌታ ሆይ አለ። ዛሬ በቅዱሳን አባቶች የቅዱስ ኤፍሬም፣ ቅዱስ ባስልዮስ፣ በቅዱስ አባ እንጦንስ፣ በጎርጎርዮስ ዘንዚናዞ፣ በቅዱስ አትናቴዎስ አስተምሮ የተማርነውን ይህንን የንስሐና የቅድስና ቃል በልባችን ላይ ተጽፍልን ዘንድ እንለምናለን። አሜን። ሁልጊዜም የሰማነውን ቃል ከሰይጣን ወጥመድ አውጥተህ ከልባችን እንዳይነጠቅ አድርገህ በምድራዊ ጭንቀትና በትዕቢት ውስጥ እንዳንድ በንስሐ ውስጥ እንድንሄድ ታደርገን ዘንድ ከጭንቀት ታወጣን ዘንድ ጸጋህን ላክልን። አሜን። በእውነተኛ ንስሐ ወደ አንተ እንድንመለስ ኃይሉን ስጠን። የገዛ በደላችንን አትይብን። በወንድማችን ላይ እንዳንፈርድ ኃይሉን ስጠን። በየዕለቱ ራሳችንን እየመረመርን ወደ አንተ መለኮታዊ ክብርና ቅድስና ሱታፋይ አምላክ አቅርበን። የመንፈስ ቅዱስም ጸጋ ከኛ ጋር ይሆንልን። ከነፍስ ድንዛዜና ሐዘን፣ ተስፋ መቁረጥ፣ ለዚህ ዓለም መገዛትና ሰንሰለቱ ሁሉ ውስጥ እንዳንወርቅ ዛሬውኑ የንስሐ ሰዎች እንድንሆን ኃይሉን ጥበቡን ስጠን። አሜን። ይቆየን። እንግዲህ ምስጋና ከሆነ በደንብ አመስግኑ እስቲ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ ጾሙ በትክክለኛው ህይወት ጥሩ በሆነ መንፈሳዊ አገልግሎት በእግዚአብሔር ፊት ለመቆም የሚያስችል ማንነት እንዲኖረን መታረቅ፣ መግባባት፣ መስማማት በንስሐ ህይወት ነውና እግዚአብሔር ወዶ በመጀመሪያው ቀን ትልቁን ሱባኤያችንን በእንዲህ መልኩ እንድንጀምር አድርጎናል። እስቲ እግዚአብሔርን አመስግኑ። ምስጋና ለሱ ይሁን። ምንም ልጆቻቸው ብንሆንም በንስሐ ህይወት እንዳንመላለስ የሚያደርጉ እንቅፋቶች በሚል ሀሳብ ሰው ወደ ንስሐ እንዲቀርብ፣ ወደ እግዚአብሔር እንዲቀርብ፣ ንስሐ የዕለት እንጀራ ስለሆነ ከእግዚአብሔር ጋር የምንገናኝበት ስለሆነ በዚህ ርዕሰ ጉዳይ ሀሳብ ሰጥተን እሳቸውም ንስሐ በሚል መነሻ ተነስተው በደንብ አድርገው ብሉያትንም ሐዲሳትንም የሊቃውንትንም አስተምሮ አመስጥረው ደስ በሚል ቋንቋ በሚገባን ደግሞም ልክ በእኛ በምንሰማው ልክ ደስ ብሎን ነው የሰማነውና